ዛሬ አርእስታችን በጣም የምንወደው በዓለም ላይ በጣም ተወዳጅና ጣፋጭ የሆነ ምግብ እናያለን። እሱ ሰላም ውድ ቤተሰቦች የዚህ ቻናል ተከታታይ እንዴት ሰነበታችሁ? ዮርዲ ነኝ። እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ አርእስታችን በጣም የምንወደው በዓለም ላይ በጣም ተወዳጅና ጣፋጭ የሆነ ምግብ እናያለን። እሱ ደግሞ እንግዲህ ማር ነው። ማር ከስሙ ጀምሮ በጣም ደስ የሚል ጣፋጭ ምግብ ነው። በዓለም ላይ በጣም ይወደዳል ማር። በእኛ ህብረተሰብም በጣም ተወዳጅ ምግብ ነው። ማር ከብዙ ሺህ ዓመታት እየተጠቀምንበት ቆይተናል። እንደ ምግብና እንደ መድኃኒትነት ማለት ነው። በተለያዩ ዓለማት ክፍል ብዙ ጥቅም አለው። በተለይ በጤናችን ደግሞ አሁን በጥናት በሳይንስም ባተረጋገጠው ማለት ነው። ማር ብዙ ይዘት አለው። እንደ ቪታሚን ቢ፣ ካልሲየም፣ ኮፐር፣ አይረን፣ ዚንክ የመሳሰሉት አሉት። ፖታሲየምም አለው በትንሹም ቢሆን። ፎስፎረስ አለው፣ ሰሊኒየም አለው፣ ማንጋንዝ አለው፣ ብዙ ነገር አለው። ታያሚን፣ ናያሲን አለው፣ ሪቦፍላቪን አለው። እነዚህ ከብዙ ጥቂቶች ይዘት ናቸው። በዛ ላይ ደግሞ አንቲ ኦክሲዳንት አለው። በጣም ሀይ አንቲ ኦክሲዳንት ነው። አንቲ ባክቴሪያ፣ ጸረ ባክቴሪያም አለው፣ ጸረ ፋንጋስም አለው። አንቲ ቫይራልም ነው፣ ጸረ ቫይረስም ነው ማለት ነው። ነገሮች አሉት፣ ንጥረ ነገሮች አሉት። ይሄ ከብዙ ትንሽ ይዘቱ ሲሆን በማር እንግዲህ በዓለማችን በጣም በግሪክ ፊሎሶፊ ወይ ግሪኮች ምን ይሉታል? ማር እንደ እግዚአብሔር የሰጠን ጥበብና መድኃኒት ነው ይላሉ። መድኃኒትና ጥበብ ነው ብለው በጣም እንደ ጥበብ የእግዚአብሔር ጥበብ ነው ብለው በጣም ማር ላይ ብዙ ነገር ብሏል። በጣም ክሊር ማይንድም ይሰጣል ይላሉ። ዋይስ ለመሆን ጥበበኛ ለመሆን ለአእምሯችን ማር ብዙ ጥቅም ይሰጠዋል ብለው ያምናሉ። ብዙ ስም ነው የሚሰጡት፣ ግን በቃ እንደ ትልቅ ጊፍት አድርገው ነው ከእግዚአብሔር እንደተሰጠ ነው። ደግሞ እውነታቸውም ነው። እና ማር በጣም ተወዳጅ እንደሆነ በምላሳችንም በአፋችንም ጣፋጭ እንደመሆኑ በዓለም ላይ ማር የማይወድ ሰው ኦልሞስት የለም ሊባል ይችላል። እነዚህ አሁን ይዘቱ ሲሆኑ ምንድን ነው የሚጠቅመው በጤናችን በተለይ ብለን ስንል አንደኛ አንቲ ኢንፌክሽን ነው። ለቁስል በጣም ያድናል። ለውንድ ይሁን የሚታይ ቁስል ከውጭም ይሁን ከውስጥ። ባለፈውም ጠቅሼው ነበር መሰለኝ ድሮ ብዙ ይሄ ዘመናዊ መድኃኒት ሳይፈጠር ትልልቅ ቁስሎች እንኳን ተከፍተው ማር አድርገው ነው በቃ የሚሸፍኑትና ቶሎ ይድናል። እና ልክ ትልቅ እንኳን ሰርጀሪ እንኳን ተደርጎ ወይ ትልቅ ነገር ተከፍተው ቁስል ሲል ማር ነበር ዋናው አንቲባዮቲካቸው ማለት ነው። አንቲ ኢንፌክሽን ነው ወይ ለቁስል በጣም ያድናል። ከውስጥም ልክ እንደዛ ብዙ የውስጥ ኢንፌክሽኖችም ያድናል። አንቲ ባክቴሪያና አንቲ ቫይረስም ስለሆነ በዚህ በጣም ማር የታወቀ ነው እንደ መድኃኒትነት። ሁለተኛ አንቲ ኦክሲዳንት አለው። ብዙ የማያስፈልጉ ነገሮች በምንጠጣው በምንበላ በአካባቢ አየርም የሚገባ ብዙ የማያስፈልግ ነገር ኦክሲዴት አድርጎ ፑሽ አድርጎ ያጸዳናል ወይ ያወጣል ማለት ነው። አንቲ ኦክሲዳንት አለው። ሌላ ለብሬናችን እና አይናችን ማር በጣም ጠቃሚ ነው። ለዛ መሰለኝ ደግሞ ግሪኮችም እንደዚህ ለጥበብ ማር ይጠቅማል ብለው የሚያምኑ አእምሯችን ጥበብ እንዲያስብ ጥሩ ነገር እንዲያስብ ምጡቅ እንዲሆን
ማለት አተኩሮ እንዲያስብና ሁሉም ነገር አክቲቭና ስማርት እንድንሆን ማር ያስፈልጋል ብለው ያምናሉ። ለብሬናችን በጣም ብዙ ይጠቅማል ማለት ነው። ለአንጎላችን ለአይናችንም በእንደዛ በጣም ማር በጣም ጠቃሚ ነው። ለአንቲ ኢንፌክሽን የአይን ህመሞች ካሉም በጣም ይከላከላል፣ ከታመሙም ያድናል። ሌላው ለሁሉም የስትንፋስ በሽታዎች በተለይ እንደዚህ ጉንፋን፣ ብሮንካይት፣ አዝማ የመሳሰሉት በጣም ፍቱን መድኃኒት ነው። ከድሮ የነበረ ነው። አሁን ደግሞ በሕክምና አረጋግጠውት በተለያየ መልክ ይሰጣል ማለት ነው። ወይ በሳይንሱ ዓለም ጥናት እንደሚያረጋግጠው ማር በጣም ለሬስፒራቶሪ ፕሮብሌም የሚባሉት የስትንፋስ በሽታዎች ወይ የሳምባ በሽታዎች እንበላቸው ብዙ ጥቅም አለው። ከጉንፋን ጀምሮ እስከ ኮቪድም ይሁን ምን ይሁን አዝማም፣ ብሮንካይትም፣ ኒሞኒያም እንደዚህ ነገሮች ከህፃናት ጀምሮ እስከ አዋቂ ማር በጣም ፍቱን መድኃኒት ነው። ግን እዚህ ጋር ህፃናት እንደዛ ማር መስጠት ብዙም አይመከርም። ሌላ ጉዳትም ስላለው ማለት ነው። ስኳርነት ስላለው ፓንክሪያሳቸው እንዳይበላሽና ወደ ስኳር በሽታ እንዳይጋለጡ ህፃን ከ5 ዓመት በታች ግድ ሆነብን መስጠት አለብን ካልተባለና ሐኪም አማክረን ካልሆነ ለህፃናቶች ማር አይሰጥም። አደራ ማር አትስጧቸው። ኃይለኛ ነው ማር እንደምንለው ያለ ነው። ይዘቱ በጣም ብዙ ኃይል ስላለው ለህፃናቶች ወደ ተፈለገ የስኳር በሽታ ሊያጋልጣቸው ስለሚችል ግዴታ ኢንፌክሽን ብዙ አላቸው የሆነ ነገር ጥቅም አለው ተብሎ ከታመነ ግን ሐኪሙን ማማከር ግድ ይላል ማለት ነው። ለህፃናት ብዙ ባይሰጥ ይመከራል። ግን ያው ለምንለው አሁን ለኢንፌክሽን፣ ለአዝማ፣ ለነዚህ ነገሮች በጣም ጠቃሚ ነው። በአጠቃላይ ማር ሌላ ለስኳር በሽተኞች ጠቃሚ ነው ይባላል። ጠቃሚም ነው፣ በጥናትም ተረጋግጧል። ግን ምን አይነት ማርና ስንት ይዘቱ ምን ያህል መውሰድ አለበት ማወቅ አለብን። አሁን ማር ተብሎ በዚያ ዓለሙ ብዙ ነገር ተጨማምሮ ወይ ፕሮሰስድ ሆኖ ማሩ ከጥቅሙ ጉዳቱ ወይ ደግሞ ከጥቅሙ ትንሽ ሆኖ ሊዘጋጅ ስለሚችል በጣም ምን አይነት ማር መጠቀም እንዳለብን መጠንቀቅ ይገባል ማለት ነው። ለስኳር በሽተኞች በጣም ደግሞ በትንሹ ነው መጠቀም ያለብን እንጂ እንደፈለግን መብላት አንችልም። ማር የስኳር በሽተኛ በጣም መጠንቀቅ ይገባዋል። ቢጠቅምም ግን ብዛቱና አይነቱ ግን መለየት አለብን። በጣም ንጹህ ሆኖ ከቀፎ የወጣ የትም ማሽን ላይ ገብቶ የፕሮሰስድ ያልሆነ ማር ከተገኘ ጥሩ ነው። ለስኳር በሽታ ከስኳር ወይ ከሌሎች ማጣፈጫዎች በጣም ማር ይመከራል። ግን በትንሹ መሆን አለበት ለጥቅሙ ለመጠቀም በጣም በትንሽ ደግሞ መሆን አለበት እንጂ ዝም ብሎ ማር ጥሩ ነው ለስኳር በሽተኞች ተብሎ የተገኘውን ማር እና የፈለግነውን ያህል መጠን መብላት አንችልም ለማለት ነው። ሌላው ለጋት ይባላል ወይ ለአንጀት፣ ለሆድ ድርቀት፣ ለተቅማጥ እንደዚህ የመሳሰሉ ህመሞች፣ ለሆድ መንፋት በጣም ፍቱን መድኃኒት ነው ማር። ብቻውን ሳይሆን ከነ ዝንጅብል ምናምን ጨምረን በጣም ሪሊፍ ያደርገናል ቶሎ ብሎ ያ ጤና ይሰጣል። ለዳይጀስቲቭ ሲስተምም ወይ ደግሞ የምግብ መፈጫ ሲስተማችንም በጣም ሄልት ያደርጋል። በአንቲባክቴሪያም፣ አንቲፋንጋልም፣ አንቲኦክሲዳንትም ስላለው ያጸዳ እንደዚህ ሊጠቅም ይችላል። በዛ ላይ ለልብ ህመም ደግሞ በጣም ጥሩ ነው። ለደም ብዛትም ጥሩ ነው። ለካንሰር በሽተኞች በጣም ጥሩ ነው። ሌላው የረሳሁት ኢሚን ቡስት ያደርጋል። ለህመም በሽታ መከላከያ ሆርሞናችን ያጠነክረዋል እና እሱ ደግሞ ጠንካራ ከሆነ ከሁሉም በሽታ ልንከላከልና በሽታው ከመጣም ቶሎ እንድንድን ያደርጋል ማለት ነው። እና ማር ቀላል ስራ አይደለም። ብዙ አይነት ጥቅም ነው ያለው በዓለማችን በጣም ብዙ ነገር
ለጸጉር ለቆዳ በጣም ፍቱን መድኃኒት ነው። አንቲኦክሲዳንትም ስላለው ከውጭም ከውስጥም ማር በጣም ጠቃሚ ነው ለቆዳ። የማይጠቅመው የለም ማር ኤኒዌይ ለሊቨር ለጉበት በጣም ኦክሲዴት ያደርገዋል ወይ ደግሞ ያጸደዋል። ለኪድኒም ለኩላሊትም እንደዚሁ ለሳምባም እንደዚሁ ማለት ነው። እና ማር በሰውነታችን በጤናችን በጣም ወሳኝ ተራለው እና ማር ስንጠቀም ይሄን ያህል ጥቅም ስላለው እንደፈለግን እንዳልኩት በብዛት መወሰድ የለበትም። በትንሹ መውሰድ ነው ያለብን። ግን በየቀኑ በምግባችን መኖር ወይ መመገብ ይመከራል። ማር ከሚበሉና ከማይበሉ ሰዎች በጥናት ከተረጋገጠው በጣም ጤናቸው የተጠበቀ የሚሆነው ማር የሚጠቀሙ ሰዎች ናቸው። ግን እንዳልኩት ማር አይነቱ መመረጥ አለበት። የተገኘው ማር ተብሎ ስኳር የተጨመረ ወይ ሌላ ማሽኖች ላይ ገብተው ሞቆ ምን ብሎ ማሩ ይዘቱ ወደ ታች ወርዶ ሳይሆን ንጹህ ማር መገኘት አለበት። ንጹህ ማር አግኝተን እንደ መድኃኒትነት ልክ የግሪክ ፈላስፋዎች እንዳሉት እኛም እንደምንቀበለው ባለማችን አሁን ምግባችን መድኃኒታችን መሆን ያለበት ወይ ደግሞ መድኃኒታችን ምግባችን ተራ ምግብ ሆኖ በቤታችን መኖር አለበት። በትንሹ መወሰድ አለበት። ግን ንጹህ ማር መምረጥ አለብን ነው የምለው እኔ በበኩሌ። በጣም ንጹህ ማር ካልተገኘ አለመውሰዱ ይሻላል። ሌላ ነገሮች ናቹራል ሹገር አሉ በፍሩት ምናምን መልክ እሱን መብላት እንችላለን። ግን ሰውነታችን ስኳር ያስፈልገዋልና አንዱ ማር ብንጠቀም ጥሩ ነው። ንጹህ ማር ሲገኝ በማር መልክ ብንበላ ብንጠቀም ስኳር ምናምን የሆኑ ነገሮች መቀነስና ማስወገድ እንችላለን ማለት ነው። እና ማር ናቹራል ሹገር ሆኖ ወይ ደግሞ የተፈጥሮ ስኳር ለሰውነታችን የሚጠቅሙ አንዱ ነው ማለት ነው። መጠቀም እንችላለን። እንዳልኩት መጠኑ በትንሹ ሁሌ ኤቭሪዴይ ቀን በቀን ወይ ደግሞ በ3 ቀን መመገብ እንችላለን። ከአንድ የሻይ ማንኪያ እስከ አንድ የሾርባ ማንኪያ መጠቀም እንችላለን ንጹህ ማር ከተገኘ ለጤነኛ ሰው ማለት ነው። ስኳር በሽተኞች ግን ያው ሐኪማቸው ማማከር ይገባቸዋል። ወይ ደግሞ በቃ እኛ ራሳችን ወሰድ እንችላለን ካላችሁ በጣም በትንሹና በጣም ንጹህ ማር መሆን አለበት እላለሁ። እንዴት እንጠቀመው ማር ካልን ከተቻለ ትኩስ ነገር ላይ ባይገባ ነው እንዳለ ሆኖ በዳቦ በሻይም በወተትም በምንም በምንጠጣው ነገር በስሙዚ ከላይ ትኩስ ነገር ከሆነ አሁን ለምሳሌ ሻይ ምን ጠጣ ከሆነ ሻዩ ፈልቶ ሲወርድ ከላይ አርገን አሟምተን መጠጣት እንጂ ከሻዩ ጋር መፍላት አይመከርም። ሌሎችም እንደዚሁ የሆነ እንደ አጥሚት ነገር ወይ ወተት ነገር እንደዚህ የምንጠጣ ሰዎች የምንጠቀመው ከሆነ የምናፈላው ወይ የምናበስለው ነገር ሲወርድ ከላይ ብንጠቀም ጥሩ ነው። ግን ኦትሚል ላይ እንደ ፖሬጅ ነገር እንደ ገንፎ ነገር በተለይ ውጭ ሀገር ስንበላ ከላይ ብንጠቀመው ከሱ ጋር ባይበስል ከስሙዚ ጋር ብንጠቀመው እንችላለን። ከበዳቦም የመሳሰሉት ደግሞ ከብስኩትም ምንም ጤነኛ የሆኑ ማለት ነው። አሁን ብስኩት ስላችሁ ብስኩት ኖርማል ማለት አይደለም። ራሳችን ሰራቸው ቤት ጤነኞች ብስኩቶች፣ ስናኮች፣ መክሰሶች አሉ። ማር አርገን ብንበላ ጥሩ ነው እና ከፍሩትም ይበላል። ከፍራፍሬም ከላይ ስፕሬድ አርገን ያው በተመቸን ግን በጥሬው ቢሆን ብዙ እሳት ባይነካው ለማለት ነው። ሌላው እንደ ብርዝ ነገር ይጠጣል። ሀገራችን እኮ በጣም የኛ እናቶችና አባቶች እኮ በጣም ዋይሶች ጥበበኞች ናቸው። እንደ ሜስና እንደ ብርዝ አርገው ማር ይጠጣሉና እንደዛም ሳይበዛ ቢደረግ ፈርመንትድ ሆነ በተለይ እንደዚህ ትንሽ ሰንብቶ እንደነ ሜስ ነገር ጤነኛ ናቸው። አሁን ይሄ የአልኮሆሉ እንትን አቮይድ አርገን ማለት ነው። አልኮል መሆኑ አይደለም እየደገፍክ ያለሁት፣ ግን የአልኮልነት የሚያረገው ነገር ትተን መጠቀም እንችላለን። እና ለዛሬ ማር ጥቅም እዚህ ይበቃናል።
በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቻው።